ትምህርት ቤት እንኳን ክፍያ ለልጆች ሲከፈል በፊት አቅም ስለሌለኝ አልከፍልም አላደርግም ነበር አልፎ አልፎ ነው የሚከፍለው ልጄ ደግሞ ያ በፊቱ ስሙ ትምህርት ቤት አልተከፈለም ስለሚባል አሁን ግን ያ የተከፈለላት መታ ማሚዬ ይሄ እኮ አልተከፈለም ብሎ ለኔ ብሎኛል እኔ እኮ ከፍያ ያለው ስላት ወይ እንደዛ ስላሉኝ እኮ ነው እሷ ስም ባይጠራም በፊቱ ስለምታስታውስ እንዲህ ስለተባልኩኝ እኮ ነው ብላ ሁሉ የምትመጣበት ጊዜ አለ ግን እግዚአብሔር ይመስገን ትምህርት ቤቱ ኖርማል ከፍላለሁ የሁለቱም በክፍያ ነው የሚማሩት ከመጀመሪያው በጣም ጥሩ ኑሮ የኖረን እግዚአብሔር ይመስገን የሚገባው ነገር አሟልቼ ማለት ነው ስራዬ እንጀራ ነው እንጀራ ጋግራለሁ እንጀራ ጋግሬ በየሆቴሉ አስረክባለሁ ተማሪ ደግሞ አለኛ ከሰፈር ተማሪ የመጣ እቤት ይገዙልኛል ይሸጣሉ እንደዛ ነው ስራ የጀመርኩት ያው በተሰጠኝ ስልጣና ሁኔታ ብር ወሰርኩኝ ብር ወስጄ እነሱ ስልጣና ሰጡኝ እንዴት ብር ማንቀሳቀስ እንዳለብኝ እንዴት ማድረግ እንዳለባቸው ነገሩኝ ትምህርት ወሰርኩኝ በወሰርኩት መሰረት እነሱ ብር ሰጡኝ በሰጡት ብር ነው ተነስቼ አሁን ለዚህ የደረስኩት ማለት ነው እነሱ በሰጡት ብር ነው ለዚህ የደረስኩት ለእለት ጉርስ ያልነበረን ሰዎች በትንሹ እስከ 60 ሺህ ብር ቁብ እየጣልን ነው ከዛም በኋላ ይሄን ቁብ ገብተን ኢቭን በዚህ ብድር ከወሰድን በኋላ ነው መሬት ሁሉ ለመግዛት የበቃ ነው ድሮ አይደለም ለልጆቻችን አካውንት ልንከፍት ለራሳችን ምን በላይ የሌለን ሰዎች አሁን ሁለቱም ልጆቼ ባንክ ቡክ አላቸው አዋሽ ባንክ ለወደፊት ለነሱ የሆነ የሚቀመጥላቸው ማለት ነው ይሄ ነገር ውስጥ ይሄን ስራ ከጀመርን በኋላ ነው ያደረግነው ለውጥ ልጆቻችን በቃ በትምህርታቸው ጥሩ ውጤት አንጥቶ እንደ ሰው ዩኒቨርሲቲ ገብቶ አስመርቄ የልጆችን ወግ ማድረግ ማየት ነው የሚፈልገው ማለት ነው